አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁኝ። እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንዴት ይዟችኋል? ስራ፣ አፍያ፣ ስደት ያላችሁ እህቶቼ እና ወንድሞች ሁላችሁ አገራችሁ ለቃችሁ የወጣችሁ ሁላችሁ እንዴት ናችሁ አላችሁ? አልሐምዱሊላህ ደህና ነኝ። ዛሬ ጁማ ነው። ጁማ ሰግደን ዛሬ እስኪ ሁሌ እኔ መጥፋት ብዬ እስኪ አንዳንድ ነገር እናንተ ጋር መምጣት ይሻለኛል ብዬ ነው የመጣሁት። አልሐምዱሊላህ ጁማ ሰግደናል። ዛሬ እረፍት ነኝ። ጁማና ቅዳሜ እረፍት ነኝ። ሌሎችን ደግሞ እህቶቼ እንደኔን እድል ያላገኙም ይኖራሉ በየቤታቸው። አላህ የሰጠንን ኒዕማ አልሐምዱሊላህ ካነ ነው ኒዕማው የሚጨምርልን። አልሐምዱሊላህ ያን ያክል እኔ አሁን ልጆች አሉብኝ በያኔ በስራም ወጥቼ ልጆቼም ሆኜ ደግሞ የባል ሀቅ አለብኝ። እኔ ብዙ ነገር አለ ታውቃላችሁ። ግን ይሄን ነገር ራሱ ሊትረተቡ ይሄን ነገር ሊያረጉ ራሱ ማይገኝላቸው እህቶቼ አሉ። አረ ኢንሻአላህ አላህ እንደኔን በኔም እንደተሻለ ህይወታችሁ አላህ ያሳምርላችሁ ምርጥ እህቶቼ። ኢንሻአላህ ስደትን ጋር ደግሞ በቃችሁ ብሎን ለአገራችን ያብቃን። የሰው አገር የሰው ነው። እኔ አልሐምዱሊላህ በስደት ሆኜ ያዝንበትም ላማረረበትም ነገር የለም። ከወጣሁኝ ከአገሬን ለቅቄ ከወጣሁኝ እስካሁንም ስራን ፈትቼ አላቅም። አልሐምዱሊላህ ለሴት ልጅ የሚገባት ነገር ምንም የጎደለብኝ ነገር የለም። ኢንሻአላህ በዱንያ ባልና ሚስት ህይወታቸው እየመሩ እንዴት ነው እንዴት እንሆን እንዴት እናርግ ብሎ ተወያይቶ ከኖሩ በዱንያ ጀነት ባልና ሚስት ተሰማምቶ ህይወታቸው ወራሳቸው ህይወታቸው የመሩ ማለት ነው። አላህ አኺራችንም አላህ ያሳምርልን። አልሐምዱሊላህ በህይወቴ ደስተኛ ነኝ። የልጆቼ አባት አላህ ይጠብቅልኝ። እኔንም ላንተ አላህ ይጠብቅ። ምንም ክፋት እንዳይቀርብ አጠገብክ ሁሌም ደስተኛ ሆነልኝ ኑርልኝ። ስደት የሆነ ሰዓት በስደት ሆኜ አልሐምዱሊላህ አንድም ቀን ቀስሜን ሰብራኸኝም አታውቅም። ሺህ ዓመት ኑርልኝ። የልጆቼ አባት ሁሌ ደስታ ካጠገብክ እንዳይጠፋ ሁሌም ደስተኛ ሆነልኝ። አልሐምዱሊላህ እኔም ደስተኛ አንተን በተቻለኝ አቅም አንተን ደስተኛ ለማድረግ ይጥራለሁኝ። ኢንሻአላህ ባላህ ፍቃድ ልጆቻችን በእኩል ሆነን የኛ ደስታ እነሱን ሲያስደስታቸው ኢንሻአላህ እስከ መጨረሻውን ድረስ አላህ ያሳድግልን። ለአኺራም ለዱንያም የሚጠቅሙ ልጆች አላህ ያርግልን። አንተንም ሺህ ዓመት ኑርልኝ ሀቢቢ አላህ ይጠብቅልኝ። ኢንሻአላህ አለሁክ ከጎንክ የግራ ቀኝ ግራና የሚባለው አለሁ ድጋፌ ነህ ይላሃለሁኝ። የኔ አባት ለአባቱም ቦታ አባት ነህ፣ ለእናቱም ቦታ እናት ሆነህ እንደ እንቁላል አንከባከባህ ይዘኝሃል። አላህ ይጠብቅልኝ ሀቢቢ ይላችኋለሁኝ እህቶቼ። ይሄ እንትን ንከርድ ይሄ የዛሬ መምጣቴ ለባሌ ነው። ይሄ ነው ይላችኋለሁኝ። ወላሂ ደስተኛ ነኝ። እሱም በእኔ ደስተኛ እንደሚሆን አልጠራጠርም። ደስተኛ ነው ያውቃለሁኝ። ምክንያቱም ባልና ሚስት ራስ በራሳቸው የሚናበቡት ነገር አላቸው። ስለዛ ይላችኋለሁ እንደኔ ትዳር አላህ ያርግላችሁ። በስደት ሆነን ስደት ያሰባጭን ሆነን ትዳሩ የልቀናው ሰው
እንዴት የሚሆነውን አላህ ነው የሚያውቀው። አላህ ያሳምርልን ለሁላችንም። ጠፋ ጥፉን ይደባብርልን። በህይወታችን ደስተኛ ለመኖር አላህ ያብቀን እላችኋለሁ ቤተሰቦቼ። እኔ በህይወቴ ደስተኛ ነኝ። አላህ እስከ መጨረሻውም ደስታ ከፊታችን እንዳይጠፋ እላችኋለሁኝ። አላህ ይጠብቀልን፣ ይጠብቃችሁ። ቤተሰቦቻችንም አላህ ይጠብቅልን። አገራችንም አላህ ሰላም ያርግልን። አንድ ነገር የሚላችሁ ነገር ማንም ነገር አናካብደው፣ ቀለል እናርገው። ይሄን ነገርማ እንችለዋለሁኝ፣ ይሄን ነገር ያረጋለሁን ካል ወላሂ ይደረጋል። እኔ የሚላችሁ አንድ ነገር በሰው ተመካችሁ ለመኖር እንዳትሞክሩ። ሰው ሲመቸው ጥሏችሁ የጠፋ ሰው ነው። በቃ ራሳችሁ ለራሳችሁ በቂ ናችሁ። ከላስ ለመኖር ወላሂ ራሴ ለራሴ በቂ ነኝ። ማንንም ሰው አስገድጄ ማቅረብ አልፈልግም። ከላስ የኔን ውጥቀቴን የሚማጸን ሰው ጥላችሁ ትለፉ። እሱ በእናንተ በውጥቀት የተመጸና ይኖር። ወላሂ እናንተ ወደፊት መክፋታችሁ እንዳትተው። ያለን ለማንም ለጉዳት ለማንም ለሀዘን ምንጭ እንዳትሆኑ። ለማንም ደስታውን ከቻላችሁ ደስተኛ ለማድረግ ሞክሩ። ካልሆነም እናንተን እንቅፋት እናንተን አንሸራቶ የሚጥል ከሆነ ወላሂ ወጥቃችሁ እንዳትቀሩ። ራሳችሁ መኖሩ ደግ ነው። ሁሉንም ታልፉታላችሁ። ወላሂ በእናንተ ደስታ ሌላው ደስተኛ ላይሆን ይችላል። ሌላው እናንተን አደናቅፎ እናንተን ወደ ኋላ ለማቅራት ይጥራል። ወላሂ ትታችሁ ሂዱ። ይሄን ነገር ሁሉንም ይችላልው በሉ። ወላሂ የተለፋበት ነገር የሰራንበት ነገር ምንም እንትን የለበትም፣ ውጥቀት የለበትም። ኢንሻአላህ ደረጃውና ውጤቱን አሁን ለአሁን አገኘው ሳይሆን አለው ጊዜ የሚገኝበት ጊዜ እኛ ብቻ መጣርን እንዳንተው ካጣርን ማለት ነው። ወላሂ ላዚም አልኳችሁ ሁሉ ነገር እንደርስበታለን። ለወሬ እንደ ቦታ እንዳሰጡ ወሬ ብቻ ማውራት ጥቅም የለውም። ከቻላችሁ ወደፊት ተጓዙ። በዱንያ ደግሞ ምንም ማረፍ የለም። ወላሂ ሐላላችሁ ራሱ አላህ ያብዛላችሁና ሐላላችሁን ከሐላላችሁ ከሆነ ለፍታችሁ የምታገኙት ነገር በረካም አለ። ስለዛ ወደፊት ተጋዙ። አላህ ይጠብቅልኝ። አላህ ከናንተ ይሁን ይላችኋለኝ። ህይወታችን አላህ ደስታ በደስታ ለሁላችንም አላህ ያርግልኝ። የአንድ ሰው ደስታ ብቻ ሳይሆን የእናንተ ደስታ እኔን ሲያስደስትኝ የኔ ደስታ እናንተን ሲያስደስታቸው ነው። የዛሬ ጁማችን ውሎ ይሄን ይመስላል። ገዋ አፍልተናል። ያበሻ ቡና አለ። ወላሂ ሁሉ ነገር አዘጋጅቼ ዛሬ ከናንተ ልሽ አላወረም። የኔ መጥፋት ሁሌ ምንድነው ነው ያልኩት ያለሁኝ። ውድ ቤተሰቦቼ የተሳሳትኩኝ ከሆነ ከሸይጣን ነው፣ ትክክለኛ ከሆንኩኝ ከመላእክት ነው እላችኋለሁኝ። ውድ ምርጥ ተወዳጅ እህት ወንድሞች አላህ ይጠብቃችሁ። አላህ ከናንተ ይሁን። ወሰላም አለይኩም ወራህመቱላህ ወበረካቱ።